በፊት ይሄኛው ጨዋታ ወይ ደግሞ ይሄኛው መርሃ ግብር በጣም የሚጠበቅ መርሃ ግብር ነበር። በተለይ ደግሞ የርገን ክሎፕ የሊቨርፑል አሰልጣኝ በነበረበት ሰዓት ላይ በጣም በብዙ ጉጉት በብዙ ናፍቆት የሚታይ ጨዋታ ነበር። ምክንያቱም በሰዓቱ ለተወሰነ ዓመታት በተለይ ደግሞ የርገን ክሎፕ ስኬቱ ከጀመረ በኋላ እንደሚታወቀው የርገን ክሎፕ እንደመጣ አይደለም ስኬቱ የጀመረው አይደለ። እንደመጣ የተወሰኑ ማሻሻያዎችን ማድረግ ነበረበት። በጣም ጎል የሚቆጠርበት ቡድን ነበረ፣ ግን የሆኑ ፍንጮችን ነበር አሳይቶ የነበረው። ማለትም እነዛ ፍንጮች ምንድናቸው? ወደ ሆነ ቦታ በቃ ሊደርስ እንደሚችል አጨዋወቱን በተወሰነ መልኩ ፍንጭ ለመስጠት በሚመስል ወይ ደግሞ እንደዛ ብሎ ለመናገር በሚያስችል መልኩ ነበረ አጨዋወቱን ሲያሳይ ነበረው። ከዛ በኋላ ፔፕ ጋርዲዮላ ኦሬዲ ከባዱን ሲቲ እየገነባ ነበረ። ከዛ በኋላ ሲቲ እየተገነባ ከአመት ዓመት እየተሻሻለ አደገኛ የሆኑ ቦታዎችን እያስተካከለ ሲቲ በካውንተር አታክ በቀላሉ የሚሸነፍ ቡድን ነበር። ያን ነገር ለማስተካከል እየሞከረ ብቻ በእነዚህ ጊዜያቶች ላይ የሁለቱ ቡድኖች ጨዋታ በውጉት የሚጠበቅ ነበር። ግን ደግሞ ምናልባት የርገን ክሎፕ ከመውጣቱ በፊትም የመጨረሻዎቹ ዓመታት ላይ በዛ ቴምፖ ወይ ደግሞ በዛ ልክ አይደለም ጨዋታው የሚጠበቀው። ለምን ፉክክሩ ወደ ምን ተለወጠ? ሚኬል አርቴታ አርሰናልን አንዴ ከሰራው በኋላ ፉክክሩ የተለወጠው ወደ ምንድነው? አርሰናል ከሲቲ ሆነ እንጂ ሊቨርፑል ከሲቲ መሆኑ ቀረና የሊቨርፑልና የሲቲ መርሃ ግብር ዛት ማች ዲሳይሲቭ የሆነ መርሃ ግብር የነበረበት አጋጣሚ እየቀነሰ አሁን ላይ ኦልሞስት ከሌላ አንግል ነው ይሄን ጨዋታ ምን ጠብቀው እንጂ እርስ በርስ የሚያገናኛቸው ጨዋታ የእርስ በርሳቸው ጥንካሬ እንዴት ይገለጣል እንዴት ይታያል በሚል ጉጉት አይደለም። የሆነ መርሃ ግብር የነበረበት አጋጣሚ እየቀነሰ አሁን ላይ ኦልሞስት ከሌላ አንግል ነው ይሄን ጨዋታ ምን ጠብቀው እንጂ እርስ በርስ የሚያገናኛቸው ጨዋታ የእርስ በርሳቸው ጥንካሬ እንዴት ይገለጣል እንዴት ይታያል በሚል ጉጉት አይደለም ይሄን ጨዋታ የምንመለከተው። ግን ይሄ ከነገሮች ወይ ደግሞ ምንድነው ከሁኔታዎች አንፃር ግን ምንገምታቸው ነገሮች ወይ ደግሞ አስዩ የምናደርጋቸው የምናስባቸው ነገሮች አሉ አይደለ። ከሁኔታዎች አንፃር ማለት ምን ማለቴ ነው? ላይክ ለምሳሌ አሁን ሊቨርፑል ከዚህ ጨዋታ ምን ይፈልጋል? ሲቲ ከዚህ ጨዋታ ምን ይፈልጋል? ጨዋታው ምን ማለት ነው የሚለውን ነገር ልክ ከዚህ በፊት በነበረው ቴምፖ ባይሆንም በዛ ልክ ግን ይጠበቃል። ታዲያ ይሄ ጨዋታ አሁንም እርስ በርሳቸው የዋንጫ ተፎካካሪ ሆኖ ባይሆንም ይሄ ጨዋታ የሚደረገው ግን ደግሞ ወሳኝነት ያለው ጨዋታ ነው። ከተለያዩ ሁኔታዎች አንፃር ይሄ ጨዋታ ወሳኝ እንደሆነ እንረዳለን። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች እናነሳለን። ምሽት 1 ሰዓት ተኩል የሚደረግ ጨዋታ ነውና የሚያወያዩ የተለያዩ በዛ ያሉ ርዕሶች ወይ ደግሞ ሁኔታዎች አሉና ስለነዛ ጉዳዮች ለማንሳት እንሞክራለን። ከናንተ የሚጠበቀው እስከዚህ ፕሮግራም መጨረሻ ድረስ መከታተል ነው። ለዚህ ቻናልም ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። እስከ ፕሮግራማችን መጨረሻ ድረስ አብራችሁ እንድትቆዩ ተጋብዛችኋል። ቅድም እንዳልኳችሁ ማንቸስተር ሲቲ ከሊቨርፑል ጋር የሚያደርጉት ጨዋታ ባለፉት ዓመታት ላይ በጣም የተጠበቀ በጣም ትልቅ ፉክክር የሚታይበት ነበር። ለምን ሁለቱም እንዳልኳችሁ ነው በቃ አሪፍ የሚባል ቲም ሰርተዋል። ከምንም በላይ ደግሞ የሚያስደስተው ነገር ምንድነው መሰላችሁ? ሁለቱ የሰሩት ቲም ፔፕ ጋርዲዮላ የሰራው ቲም እና የርገን ክሎፕ የሰራው ቲም የተለያየ አይነት ቅርጽ ያለው የተለያየ አይነት አይደንቲቲ ያለው የተለያየ አይነት ፍላጎት ያለው የተለያየ አይነት ግብ ያለው ኦፍ ኮርስ ግቡ አንድ አይነት ነው። ላይክ ግባቸው አይለያይም። ዌዩ ግን ያንን ግብ ለማግኘት የሚሄዱበት ዌይ ግን ይለያያል። አሁን ፔፕ ጋርዲዮላ የርገን ክሎፕም ዋንጫ ማሳካት ነው የሚፈልጉት። ግባቸው ዋንጫ ማሳካት ነው። ግን ዋንጫውን የሚያሳኩበት ግን ዌዩ የሚጫወቱበት መንገድ ግን ይለያያል። የርገን ክሎፕ የሚጫወቱበት መንገድ ምን አይነት መንገድ ነው? ዳይሬክት ፉትቦልን ነው የሚጫወተው። ላይክ ቀጥተኛ የሆነ እግር ኳስን ነው የሚጠቀመው ወይ ደግሞ የሚያቀነቅነው በቃ ስትሬት ፎርዋርድ የሆነ አይነት አጨዋወት አለ አይደል? ይሄ ልክ ይሄ ገገን ፕሬሲንግ ነው የሚባለው። ላይክ እሱ ኳስን የሚቀሙበት መንገድ ነው። ላይክ ፕሬሲንግ የሚባለው የሚያጠቁበት መንገድ አይደለም። ኳስን የሚቀሙበት መንገድ ነው ፕሬሲንግ የሚባለው። ላይክ ይሄ ገገን ፕሬሲንግ የሚባለው ኳስን የሚቀበሉበት ፍጥነቱ ነው።
በምን ያህል ሰከንድ ውስጥ ኳስን ተነጥቀው ወይ ደግሞ አንድ ቡድን በቢልድ አፕ በሚጀምርበት ሰዓት ላይ በምን ያህል ሰከንድ ውስጥ ነው ያንን ቡድን አስጨንቀው በቃ የሆነ ጭንቅ ውስጥ አስገብተውት ያንን ኳስ የሚቀበሉበት መንገድ በምን ያህል ፍጥነት ነው። እሱ ነው የፕሬሲንግ ኳሊቲ የሚለያየው። በምን ያህል ፕሬስ ያደርጋል አያደርግም የሚለው። ሁሉም ቡድን እንደዛ ለሚጫወተው እኮ አይደለ። ፕሬስ የማያደርጉ ቡድኖች አሉ። ለምሳሌ ስኬታማ የነበረው የአምናው የኑኖ ስፕሪንቶ ሳንቶ ቡድን ኖቲንጋም ፎረስትን ከተመለከታችሁት ፕሬስ የሚያደርግ ቡድን አልነበረም። ፕሬስ አያደርግም። በፕሪሚየር ሊጉም ፒፒዲኤ በሚለውም ሜትሪክ ላይክ መጨረሻ ላይ የፕሪሚየር ሊጉ መጨረሻኛ ላይ የተቀመጠ ቡድን ነው። ግን እስከ መጨረሻው የፕሪሚየር ሊግ ጨዋታ ድረስ ቻምፒየንስ ሊግ የመግባትን ቻንስ ይዞ ነበረ ሲጫወት የነበረው። ይሄ ቲም በፕሬሲንግ አልነበረም ፕሪሚየር ሊጉን ዶሚኔት ለማድረግ ሞክሮ የነበረው። ያስፈራ ነበር። ከኖቲንጋም ጋር የትኛውም ቡድን መጫወት አይፈልግም። በተለይ በሲቲ ግራውንድ አሬና ላይ የቱም ቡድን መጫወት አይፈልግም። ኑኖ ስፕሪንቶ ሳንቶ ኳስን ለመጫወት አይደለም የሚገባው፣ በቃ ሊከላከል ነው። ለትራንዚሽን የሚመቹ እንደነ ጊብስ ዋይት አይነት ተጫዋቾች አሉት የሚጠቀማቸው፣ እንደነ አንደርሰን አይነት ተጫዋቾች አሉት የሚሮጡ፣ እንደነ ኤላንጋ እንደነ ሃድሰን ኦዶይ አይነት ተጫዋቾች አሉ። ክሮሶችንና አንዳንድ ኤክስፕሎሲቭ የሆኑ የማጥቃት እንቅስቃሴዎችን መጨረስ የሚችል ደግሞ እንደ ውድ አይነት ደግሞ አጥቂ ያለው። ተከላካዮቹ ይታወቃል፣ እነ ሞሪሎ ናቸው በጭራሽ፣ እነ ሚሊንኮቪች ሳቪች ናቸው፣ እነ ኦላ አይና አይነት ተጫዋቾች ናቸውና መከላከሉ ላይ በቃ የሚያስደርሱ አይነት አይደሉም። ጥሩ የመከላከል ስትራክቸር ያለው አደገኛ አስፈሪ ቲም እንደሆነ ይታወቃል። ታዲያ ይሄ ቲም ፕረስ አያደርግም። ሁሉም አይደለም ፕረስ የሚያደርገው። የየርገን ክሎፕ ሊቨርፑል ግን ፕሬሲንጋቸው ነው የሚታወቀው። ላይክ ይሄ ገገን ፕሬሲንግ የሚባለው በቃ ኳስ ከያዘ አሳደ ተቀበለው ወይ ደግሞ አሳደ መቀማት አለበት የሚል እርጅ ውስጥ ይገባሉ። ወይ ደግሞ በቃ እንደዛ አይነት ችኮላ ውስጥ ይገባሉ። ኳስን ቶሎ መነጠቅ አለበት ብለው ያስባሉ። ያ ጨዋታቸው ነው። ግን በሚያጠቁበት ሰዓት ላይ ግን ያን አይነት አጨዋወት ነው የሚጠቀሙት ማለት አይደለም፣ ይለያል። ግን ዳይሬክት ፉትቦል ላይክ መሀል ላይ ኳስ አይበዛም። ኢቭን የማል ተጫዋቾቻቸውን ራሱ ከተመለከታችሁ የማጥቃት ባህሪ ያላቸው የማል ተጫዋቾች ናቸው ያላቸው። እንደነ ቻምበርሊን አይነት ተጫዋች እኮ በየርገን ክሎፕ ቲም ውስጥ አማካይ ነበር አይደል እንዴ? እንደነ ናቢ ኬታ አይነት ተጫዋቾች እኮ አማካይ ነበሩ። which is ለዳይሬክት ፉትቦል የሚመቹ ኳስን ወደፊት ይዘው መሄድ የሚፈልጉ ፈጣን ተጫዋቾች መሀል ላይ የነበሩት ማለት ነው። ክንፍ ላይ የሚጫወቱ ተጫዋቾች እንደነ መሐመድ ሳላህ እና ሳዲዮ ማኔ አይነት በቃ ወደ ውስጥ ኢንዋርድ የሚሮጡ የክንፍ አጥቂዎች ናቸው። ፌርሚኖ ደግሞ ያንን የመሃል ቦታ ማለት የ9 ቁጥሩን ቦታ በፎልስ ናይን ቦታ ከቨር ያደርገው ነበር። ተከላካይ ላይ ያለውን ነገር እያየን ትሬንት አሌክሳንደር አርኖልድ እና ሮበርትሰን ምን ያህል ረጃጅም ኳሶችን መጣል እንደሚችሉ ተመልክተናል። አጠቃላይ ለመጫወት የሚሞክሩበት መንገድ እንደዚህ አይነት ዳይሬክት ፉትቦልን ነው። ፔፕ ጋርዲዮላ ጋር ደግሞ ይሄ አይሰራም። ከዚህ ሲዝን ውጪ ነው የምላችሁ፣ ይሄ ወይ አይሰራም። ለምን? ፔፕ ጋርዲዮላ የሚፈልገው ከኳስ ጋር ላይክ በቃ ፖሴሽንን መያዝ ነው የሚፈልገው። ኳስን ይዞ ሪስክ መቀነስ ነው። ኳስን መያዝ አንድም መከላከል እኮ ነው አይደለ? ሪስክ መቀነስ ነው። ኳስ ተጋጣሚ ቡድን ጋር ከሌለ ከኳሱ አደገኛ ነገር መፍጠር አይችልም። ኳስ ተጋጣሚ ቡድን ጋር በሚሆንበት ሰዓት ላይ ነው ተጋጣሚ ቡድን ከኳሱ አደገኛ ነገር የሚፈጥረው። ኳሱን ቀድሞ መያዝ ከቻለ ፔፕ ጋርዲዮላ እሱ እንደሚያስበው እሱ እንደሚረዳው ከሆነ በቃ ብዙ ነገሮችን ያስቀራል። ዛት ማች ጭንቅ ውስጥ አይገባም። ኳስ ግን ከሱ ከሾለከች እሱ ጋር ካልሆነ ግን በጣም እንደሚቸገር እና የመከላከል እርጅ ውስጥ እንደሚገባ ስለሚያስብ ከኳስ ጋር ነው ምቾት የሚሰማው። የተለያየ አይነት አጫወት ነው የሚጫወቱት። የተለያየ መንገድ ነው ያላቸው። ግን ደግሞ ግባቸው ግን ዋንጫውን ማሳካት ነው። ይሄ ነው ላይክ ውድድሩ ላይ የሆነ ፍሌቨር የጨመረበት። አሁን ሌላ ደርቢ እናውቃለን አይደለ? በኤል ክላሲኮ ባርሴሎናና ሪያል ማድሪድ ሲጫወቱ ላለፉት ዓመታት ላይ በተለይ የኤል ክላሲኮ ፒኩ የነበረበት ሰዓት ላይ በቃ የጨዋታው ውበት የነበረው ድምቀት የነበረው ኦፍ ኮርስ የነበረው ሂትድ የሆነ ኮንቨርሴሽን ሂትድ የሆነ ግብግብ ይሄ መያያዛቸው ምናምን የሆነ የሰጠረው ቫይብ አለ ራሱን የቻለ ማለት ነው። ያ እንደዛ ባይሆን ኖሮ ደርቢዎች ብዙም አያጓጉም እኮ። አሪፍ ጨዋታ እኮ የትኛው ቡድን ሲጫወት ልንመለከት እንችላለን። አሪፍ ጨዋታ ላይክ የኦፕን ፕሌይ በመጫወት የሚያመን አይነት ቡድን ከሆነ የተገናኙት ሁለቱ ቡድኖች የትኛውም ጨዋታ ምርጥ ጨዋታ ነው ማለት ደስ ይላል ጨዋታው። ደርቢዎችን ግን ለየት የሚያደርጋቸው የሆነ ኢሞሽናል አታችመንት አለው ጨዋታው ላይና
ያ ኢሞሽናል አታችመንት ደግሞ የሚገለጸው በቃ በግብግቦች ያላቸውን በመስጠት እያንዳንዱን ታክል ሰለብሬት ላይክ የጎል ያክል ሰለብሬት ማድረግ ምናምን የመሳሰሉት ደርቢውን ያደምቁታል። ለደርቢው ቅመም ይጨምሩበታል። አሪፍ ቅመም ይጨምራል ደርቢው ላይ ማለት ነው። ሶ በዛ ምክንያት ነው ወይ ደግሞ በዛ ሪዝን ነው ደርቢዎች የሚፈለጉት። ሶ ያ እንዳለ ሆኖ ኤል ክላሲኮ ላይ ሌላው ለየት ያለውና ደስ የሚለው ፍሌቨር የተጨመረበት ሁለቱ ቡድኖች ያላቸው መለያየት ነው። ማለትም ባርሴሎና እግር ኳስን የሚያይበትና የሚጫወትበት መንገድ ይለያያል። ሪያል ማድሪድ እግር ኳስን የሚያዩበትና የሚጫወቱበት መንገድ ይለያያል። ያ ነገር በቃ ፍሌቨር ሰጥቷል። ላይክ ሪያል ማድሪድ ቤት በዋንጫ እናስታውሰዋለን፣ ግን ለየት ያለ ያጫወት ስታይል ይዞ የመጣ አሰልጣኝ ወይ ደግሞ በአሰልጣኝ ብሪሊየንስ ግን አናስታውሰውም። ሪያል ማድሪድ ዚዳን እኮ 3 ተከታታይ ቻምፒየንስ ሊግ ማሳካት ችሎ አሁን ድረስ እኮ ማንም ፕሬዝ አያደርገው። ኦፍ ኮርስ አሁንም አድናቆት እኮ አለው፣ ግን ላይክ የጋርዲዮላን ያክል አድናቆት የለው፣ የኤንሪኬን ያክል አድናቆት የለው። ለምን? በሪያል ማድሪድ ውስጥ የአሰልጣኝ ብሪሊየንስ አይታይም፣ ወይ ደግሞ ክሬዚ የሆኑ አጫወቶችን ሲጠቀሙ አትመለከቱም የሪያል ማድሪድ አሰልጣኞች። ምክንያቱም ስለማይፈለግ ያጫወት አይፈለግም። የሚፈለገው እንደሚታወቀው ጋላክቲኮስ ናቸው። ጋላክቲኮስ ማለት በብቃታቸው ብቻ ሳይሆን የተለያየ ቲም ከዋክብት የሆኑትን ነው ተሰብስበው የሚጫወቱት በሪያል ማድሪድ ቤት ውስጥ። በተለይ ፊዮሬንቲኖ ፔሬዝ ያንን የጋላክቲኮ ሀሳብ ካመጣ በኋላ ማለት ነው፣ የነ ሉዊስ ፊጎ ምናምን ዘመን ማለት ነው። ሶ ያን አጫወት ነው። ለዛ ደግሞ አጫወት ጋላክቲኮስ ደግሞ ማለት ብዙ ኢጎ አለ ማለት ነው። ያን ሁላ ኢጎ ደግሞ በአሰልጣኝ ብሪሊየንስ የትም አይደረስም። ቻቪ አሎንሶ የተሰናበተበትን ምክንያት ማስታወስ እንችላለን። ያ ብቻ አይደለም፣ ከዚህ በፊት ብዙ ታክቲካል አሰልጣኞች ሞክረው አልተሳካላቸውም። ለምን? ምክንያቱም ሪያል ማድሪድ ቤት የአሰልጣኝ ብሪሊየንስ አይደለም የሚፈለገው። የሚስተናገደው ተጫዋቾች ራሳቸውን እንዲያወጡ የሚያደርጉ እንደነ ካርሊቶ አይነት እንደነ ዚዳን አይነት አሰልጣኞች እንጂ እንደነ ቻቪ አሎንሶ አይነት እነ ሁሊያን ሎፔቴጊ አይነት አሰልጣኝ አይደለም፣ ወይ ራፋ ቤኒቴዝ አይነት አሰልጣኝ አይደለም። እንደነ ካርሊቶ አይነት እንደነ ዚነዲን ዚዳን አይነት አሰልጣኝ መሆን አለበት። ለዛ ነው ጃቪ የከበደው ማለት ነው። ባርሳ ቤት ግን ባጫወታቸው እናስተውሳለን። ባርሴሎና ሲባል ኦፍ ኮርስ ሜሲ እናስተውሳለን፣ ጃቪ እናስተውሳለን፣ ኢኒየስታ እናስተውሳለን፣ እነ ቡስኬትስ እናስተውሳለን። ግን ጨዋታቸው ነው የሚታው። ያ ባርሳ ሲባል አይምራችሁ የሚመጣው ያ ቲኪታካ ነው። ሶ ያ ልዩነት በባርሳና በማድሪድ መካከል ያለው ልዩነት የራሱን ፍሌቨር ሰጥቶታል። በሊቨርፑልና በሲቲ መካከል ያለውም ልዩነት ይሄንን ፍሌቨር ነው የሰጠው ባለፉት አመታት ላይ። አሁን ላይ ግን ያ ሁኔታ ተቀይሯል። ይሄን ጨዋታ የምንጠብቅበት ሪዝን ሁለቱም ለዋንጫ ስለሚፎካከሩ አይደለም። ኦፍ ኮርስ ሲቲ ለዋንጫ ሆኖም ይፎካከራል። ይሄን ጨዋታ የሚያሸንፍ ከሆነ ከአርሰናል ጋር የሚኖረው የነጥብ ልዩነት በ6 ነጥብ ይቀጥላል። የማይሆን ከሆነና ከዚህ ጨዋታ ነጥብ ማግኘት የማይችል ከሆነ 9 ነጥብ ይሆናል። ወይም ደግሞ አቻ ከሆነም ደግሞ 8 ነጥብ እያለ ማለት ነው። ግን ሊቨርፑል ግን እዛ ውስጥ አይደለም ያለው። ኢቨን ሊቨርፑል አሁን 39 ነጥብ ነው ያለው። ይሄን ጨዋታ የሚያሸንፍ ከሆነ 42 ነጥብ ነው የሚኖረው። ማንቸስተር ዩናይትድ ካለው 44 ነጥብም ያነሰ ነው የሚሆነው። ሶ ያ ብቻ አይደለም፣ ቼልሲ ማሸነፉን ተከትሎ 43 ነጥብ ነው ያለው። ከቼልሲም ያነሰ ነው። ስለዚህ ለዋንጫ መጠበቅ ትንሽ ያስቸግራል። ከዋናው ከመሪው አርሰናል ጋር ያላቸው የነጥብ ልዩነት ብዙ ስለሆነ ለዋንጫ ኤክስፔክት ማድረግም ይጠብቃል። ሶ ዋንጫ ለማንሳት አይደለም እነዚህ ሁለት ቡድኖች የተገናኙት። አንደኛው ኦፍ ኮርስ ለዋንጫውንም እየታገለ ነው። አንደኛው ግን ሙሉ በሙሉ ኦልሞስት አይደለም ማለት ይቻላል። አሰልጣኙ ይቀጥላል አይቀጥልም እየተባለ ነው። ብዙ የሚነሱ ነገሮች አሉ። በእነዚህ አይነት መልኩ ነው ይሄን ጨዋታ የምንጠብቀው። ግን ደግሞ ሲቲ አሁንም ቢሆን ከዋንጫው ፉክክር ላለመውጣት እጅ ላለመስጠት በሚል እስከ መጨረሻው ድረስ ሊጋደል እንደሚችል ግን ይጠበቃል። ለምን? አንዴ ጀምሮታል። አንዴ እስከ መጨረሻው ድረስ እስከ ጥጉ ማየት አለበት። ምክንያቱም ምንም የተወሰነ ነገር የለም። አሁንም ቻንስ አለ። አሁንም ያላቸው የነጥብ ልዩነት በጣም የተንቦረቀቀ ላይደረስ የሚችል አይደለም። ካሉት ወይ ደግሞ ከሚቀሩት ጨዋታዎች አንፃር ወደ 13 ያክል ጨዋታ ለአርሰናል ይቀሩታል፣ ለሲቲ ደግሞ ወደ 14 ያክል ጨዋታዎች ይቀሩታል። ስቲል ሶ ብዙ ነው። በእነዚህ ጨዋታዎች ውስጥ ብዙ ነገር ሀፕን ሊያደርግ ይችላል። ስለዚህ በጊዜ ተስፋ መቁረጥ አልፈለገም። ያን ተስፋ ለመቁረጡን ደግሞ የሚያጎለብትበትን ወይ ደግሞ የሚያጎለብትለትን ነገር ነው የሚፈልገው። ሊቨርፑል በዚህ አመት ትልቁ ስኬቱ ሊሆን የሚችለው ቻምፒየንስ ሊግ ስፓት ላይ ማጠናቀቅ ከቻለ ትልቁ ስኬት ነው። ለምን? በብዙ መልኩ ይሄኛው ሊቨርፑል ተፈትኖ ወድቋል ማለት ይቻላል። አንደኛ አሰልጣኙ መቀጠል አለበት የለበትም የሚለው ነገር እኮ ስቲል መነጋገሪያ እየሆነ ነው። ስቲል ማለት ነው ስቲል መነጋገሪያ እየሆነ ነው። ስቲል መቀጠል አለመቀጠሉ እርግጥ አይደለም። ስቲል ቻቪ አሎንሶ ከሪያል ማድሪድ የተሰናበተው አሰልጣኝ የቀድሞ የሊቨርፑል አማካይ
አሁንም በቦታው እየታጨ ነው። ኢቨን ለራሱ ለአርነ ስሎት ራሱ ሳይቀር ይሄ ጥያቄ ቀርቦለትም ነበር። ታዲያ ሊቨርፑል ቤት መረጋጋት የለም። ሊቨርፑል ቤት እርግጠኝነት የለም። ሊቨርፑል ቤት ምን ይፈጠራል ምናምን የሚሉት ነገሮች ስለሌሉ ይሄ አንደኛው ፈተና ነው። ከተጫዋቹ ከመሐመድ ሳላ ላይ የሚነሳ የብቃት ጉዳይ ፍሎሪያን ቪርትዝ ኦፍ ኮርስ አሁን ዴቨሎፕ እያደረገ ነው፣ ግን ዘገየ፣ ጥሩ እየተንቀሳቀሰ አይደለም የሚሉ ብዙ ወቀሶች፣ ብዙ ድምጾች ያሉበት ቲም ሆኗል ሊቨርፑል። በእነዚህ ሁላ ጫጫታ ውስጥ ሆኖ ነው እንግዲህ ይህንን ጨዋታ የሚያደርገው። ግን ምንም ጊዜ ቢሆን አንድ ጊዜ ትልቅ የነበሩ ቡድኖች እርስ በርስ በሚገናኙበት ሰዓት ላይ ወይ ደግሞ እርስ በርስ ጨዋታ በሚያደርጉበት ሰዓት ላይ አዝናኝ ጨዋታ የምንመለከትባቸው እድሎች በጣም ብዙ ናቸው፣ በተደጋጋሚ ማለት ነው። ስለዚህ ይሄ ጨዋታ ከዛ አንጻር ይጠበቃል። ግን ደግሞ ዋንጫው ላይ ለሚኖረው ፉክክር ወይ ደግሞ ዋንጫው ላይ የሚኖረው ፉክክር ምንድን ነው ከምን አንጻር ነው ከሚለው አንጻር ይሄ ጨዋታ በብዙ የሚጠበቅ በብዙ በውጉት የምናየው ጨዋታ ነው የሚሆነው። በሁለቱም በኩል እንግዲህ ጥሩ እንቅስቃሴ እንጠብቃለን። ፔፕ ጋርዲዮላ በሰሞኑ የቡድኑ እንቅስቃሴ ብዙም ደስተኛ አይደለም። ከዚህ የተሻለ ከዚህ በላይ ማድረግ ይጠበቅብናል የሚል እምነት ነው ያለው። ሶ በዛም እንግዲህ ተጭኖ ጠንከር ያለ ጨዋታ ለመጫወትና ስቴትመንት የሆነ ዊን ለማድረግ ወይ ደግሞ ስቴትመንት የሆነ ጨዋታን ለመጫወት ጥረት ያደርጋል ተብሎ ይታሰባል። አርነ ስሎትም ደግሞ ለቦታው ወይ ደግሞ ለስራው እየተፋለመ እንደሆነ ይታወቃል። እንዳልኳችሁ የመሰናበት ጥያቄ ያለበትና ይሄን ነገር ለመመለስ የሚደረግ ትንቅንቅ ወይንም ደግሞ ትግል ስለሆነ በዚህ ጨዋታ ላይ ለየት ያለ ፉክክር ልንመለከት የምንችልበት እድል አለ ተብሎ ይታሰባል። እንግዲህ ምን አይነት አጨዋወትን ያሳዩናል? አሁን ፔፕ ጋርዲዮላ እንደሚታወቀው አጨዋወት ሲስተሙን የቀየረበት ሞር ዳይሬክት የሆነበት ሁኔታ ተመልክተናል። ሶ ይሄ ደግሞ ለራሱ የሆነ ለየት ያለ ፍሌቨር ይሰጠዋል ለዚህ ጨዋታና ያን ጨዋታ እንዴት አድርገው ያስተናግዱታል ወይ ደግሞ እንዴት አድርገው ይወጡታል? ፉክክሩ ስቲል አለ አሁንም በማከላቸው ወይንስ ደብዝዟል? ከዚህ በኋላ የመኖር እድሉ ሎ ነው ወይ ደግሞ የመኖር እድሉ ትንሽ ነው የሚባለው ነገር ለማየት ወይም ደግሞ ቼክ ለማድረግ ጨዋታውን መከታተል ይኖርብናል ብዬ አስባለሁ። በአጠቃላይ ግን አሪፍ የሚባል ጨዋታ አሪፍ የሚባል ትንቅንቅ እናያለን ብዬ አስባለሁ። የእናንተ ሀሳብ ግን ምንድነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ ስለተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።